ሰላም ጤና ይስጥልን የተወደዳችሁ የኤስቢኤም ብሬኪንግ ኒውስ የዩቲዩብ ቻናል የቤተሰቦች ሰዓቱን ሰበርና አበይት መረጃዎች ይዤላችሁ ቀርቤያለሁ። ወደ ዋና መረጃዎቹ ስናቀና በአሜሪካ መከላከያ ሚኒስትር ከፍተኛ መናወጥ ተፈጥሯል። የአርሚው ኢታማዦር ሹም ጀነራል ራንዲ ጆርጅ በጦርነት አጋማሽ ላይ በድንገት ከስልጣን ተነስተዋል። ይህ ስንብት ከዘርና ከጾታ አድሎ ጋር የተያያዘ ውዝግብ በፔንታጎን ውስጥ እንዲቀሰቀስ አድርጓል። በሌላ በኩል ኢራን ሁለተኛውን የአሜሪካ ኤፍ-35 ጀት መታመጣሏን አስታወቀች። ይህም $200 ሚሊዮን የፈሰሰበት የማይታየው ቴክኖሎጂ በኢራን ምድር አመድ ሆኗል። በተጨማሪም ኢራን መሰረተ ልማትን ከነካችው በመካከለኛው ምስራቅ ያለውን የአሜሪካ ንብረት በሙሉ አወድማለሁ ስትል የመጨረሻ ማስጠንቀቂያ ሰጥታለች። ፕሬዚዳንት ትራምፕ የኢራን ጦርነት በሳምንታት ውስጥ ያበቃል ቢሉም አዲስ የወጡ የሲኤንኤን መረጃዎች ግን የኢራን 50% የሚሳይል ማስወንጨፊያውንም ሳይነካ በዋሻዎች ውስጥ መደበቁን እያሳዩ ነው። ጦርነቱ በእርግጥ ሊያልቅ ይሆን ወይስ ገና ሊባባስ የሚለው ለዓለም ጥያቄ ሆኗል። እንዲሁም በአሜሪካ የነዳጅ ከበባ ስር የወደቀችው ኩባ ወደ ጨለማ ተለውጣለች። መብራት፣ ውሃና ሕክምና የጠፋባት ኩባ ውጥረቱን ለማድረግ 2000 እስረኞች እንደምትፈታ አስታውቃለች። ትራምፕም ኩባ ላይ የፈለጉትን ማድረግ ይችላሉ እያሉ ይዛቱ ይገኛሉ። ለሳምንታት ተዘግቶ የነበረው የሆርሙዝ ወሽመጥ ለፈረንሳይ በድንገት ተከፈተ። የፈረንሳዩ ሲኤምኤ መርከብ የኢራንን ጠረፍ ተከትላ በሰላም መሻገሩን ዓለም አስገርሟል። ከበስተጀርባው ምን አይነት ሚስጥራዊ ዲፕሎማሲ እየተካሄደ ይሆን የሚለው ጥያቄ ነው። እነዚህና ሌሎች ተጨማሪ መረጃዎችን አስደምጣችኋለሁ። እስከ ፕሮግራም ፍጻሜ ድረስ አብራችሁ ይቆዩ። ወደ ዝርዝር መረጃዎቹ ስናቀና የአሜሪካ መከላከያ ሚኒስትር ፔት ሄግሴዝ የአርሚው ኢታማዦር ሹም ጀነራል ራንዲ ጆርጅን በአስቸኳይ ከስልጣናቸው እንዲለቁ አዘዋል። ይህ እርምጃ የተወሰደው አሜሪካና እስራኤል ከኢራን ጋር ጦርነት ውስጥ በበሉበት ወሳኝ ወቅት መሆኑ በፔንታጎን ውስጥ ከፍተኛ መነጋገሪያ ሆኗል። ጀነራል ጆርጅ ከ1988 ጀምሮ ለ38 ዓመታት በጦር ኃይሉ ውስጥ ያገለግሉ ሲሆን በኢራቅና በአፍጋኒስታን ጦርነቶች ተሳትፈዋል። እንደ ኒውዮርክ ታይምስ ዘገባ የጀነራል ጆርጅ መባረር ዋነኛው ምክንያት ከሚኒስትር ሄግሴዝ ጋር በነበራቸው አለመግባባት ነው ተብሏል። ሚኒስትሩ ለደረጃ ሬት ከቀረቡ 29 መኮንኖች መካከል አራቱን ማለትም 2 ጥቁር ወንዶችና 2 ጥቁር ሴቶች በግል በመለየት እድገታቸውን አግደዋል። ጀነራል ጆርጅ ይህንን ጉዳይ ለመጠየቅ ጥያቄ ቢያቀርቡም ሚኒስትሩ ሄግሴዝ ስብሰባውን ውድቅ በማድረግ ጀነራሉን በስልክ ጥሪ ከስልጣን አሰናብተዋቸዋል። ይህ እርምጃ በከፍተኛ ወታደራዊ መኮንኖች ዘንድ የዘርና የጾታ አድሎ ስለመኖሩ ጥርጣሬን ፈጥሯል። ሚኒስትር ሄግሴዝ ጀነራል ራንዲ ጆርጅን ብቻ ሳይሆን ሌሎች 2 ከፍተኛ ባለስልጣናትን አባረዋል። የጦር ኃይሉን የማዘመን ክፍል ኃላፊ የነበሩት ጀነራል ዴቪድ ሆርኒና የጦር ኃይሉ የሃይማኖት አባቶች መሪ የነበሩት ሜጀር ጀነራል ዊሊያም ግሪን ከስልጣን ተሰናብተዋል። እነዚህ እርምጃዎች የተወሰዱት ፕሬዚዳንት ትራምፕ እና ሚኒስትር ሄግሴዝ ለጦር ኃይሉ ያላቸውን አዲስ ራዕይ ተግባራዊ የሚያደርግ ታማኝ አመራር ለመተካት ካላቸው ፍላጎት የተነሳ እንደሆነ ምንጮች ይገልጻሉ። ሚሊታሪ ሪሊጂየስ ፍሪደም ፋውንዴሽን የተባለው ተቋም እንደገለጸው አንዳንድ ከፍተኛ አዛዦች ጦርነቱ ከመጽሐፍ ቅዱስ የዓለም መጨረሻ ጋር በማያያዝ ለወታደሮቻቸው እንደሚሰብኩ አስተላልፈዋል። አሜሪካና እስራኤል ጦርነቱ በ2 እና በ3 ሳምንታት ውስጥ ሊጠናቀቅ እንደሚችል ቢናገሩም እንዲህ ያሉ የአመራር ለውጦችና ትርካዎች በጦርነቱ ሂደትና በወታደራዊ ተቋም አንድነት ላይ ከፍተኛ ተጽዕኖ ሊያሳድሩ እንደሚችሉ ተነግሯል። የኢራን ጦር ኃይል የዶናልድ ትራምፕ አስተዳደር በሀገሪቱ መሰረተ ልማቶች ላይ ጥቃት ለመሰንዘር የሚንቀሳቀስ ከሆነ በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮችንና ንብረቶችን ደባብሳ እንደምታጠፋ በይፋ አስታውቃለች። ኢራን ማዕከላዊ ዋና መስሪያ ቤት ቃል አቀባይ ኢብራሂም ዞልፋጋሪ እንደተናገሩት መሰረተ ልማታችንን ከነካችሁ በክልሉ ያላችሁን ሀብትና መሰረተ ልማት በሙሉ እናወድማለን ሲሉ ዝተዋል። ይሄ የኢራን ቁጣ የተቀሰቀሰው ፕሬዚዳንት ዶናልድ ትራምፕ በኢራን የሚገኙ ድልድዮችን የኤሌክትሪክ ኃይል ማመንጫዎችና የኤነርጂ ተቋማት እንደሚያወድሙ በተደጋጋሚ በመዛታቸው ነው። ትራምፕ በቅርቡ በቴህራንና በካራጅ መካከል የሚገኘው ትልቁ ድልድይ መፍረሱን የሚያሳይ ምስል በማጋራት ገና ብዙ ይቀጥላል ማለታቸው ይታወሳል። ኢራን ግን ለዚህ ምላሽ የአሜሪካና የእስራኤል ተላላኪ የሆኑ የነዳጅ የኢነርጂና የኢኮኖሚ ተቋማትን ኢላማ እንደምታደርግ አስታውቃለች። ማስጠንቀቂያዋን ለጎረቤት ሀገራትን ማስተላልፋለች። የአሜሪካ ጦር ሰፈሮችን በግዛታቸው የምታስተናግዱ ሀገራት ጉዳት እንዳይደርስባቸው ከፈለጋችሁ አሜሪካውያን ከሀገራቸው አስወጡ ሲሉ ቃል አቀባዩ ተናግረዋል። ይህ ማለት አሜሪካ ጥቃት የምትሰነዝር ከሆነ ኢራን ጥቃቱን የምትመልሰው አሜሪካውያን ባሉባቸው የጎረቤት ሀገራት ላይ ጭምር እንደሆነ ያመለክታል። አሜሪካና እስራኤል በኢራን ላይ የሚያደርሱ ጥቃት ከቀጠለ ጦርነቱ ወደ ጎረቤት ሀገራት እንደሚስፋፋ ግልጽ ሆኗል። ኢራን በአሁኑ ወቅት በአካባቢ የሚገኙ የአሜሪካ ወዳጅ ሀገራትን የነዳጅና የኢኮኖሚ ተቋማት ላይ ጥቃት ለመሰንዘር ተዘጋጅታለች። ይህ ደግሞ ቀድሞውኑ የቆመውን የዓለም አቀፍ የነዳጅ ንግድና የሆርሙዝ ወሽመጥ ቀውስን ይበልጥ ወደ ከፋ ደረጃ ያደርሷል ተብሎ ተዘግቷል። አዲስና አስፈሪ ወደሆነ የተሸጋገረው የመካከለኛው ምስራቅ ጦርነት ባለበት በዚህ ሰዓት ኢራን አዲስ ድል አስታውቃለች። ይኸውም የኢራን የታጠቀው ኃይል በመካከለኛው ኢራን ላይ ሁለተኛ የአሜሪካ ኤፍ-35 ጀት በልዩ የክፍለ ጦር የአየር መከላከያ መጥቶ መጣሉን በይፋ አስታውቋል። የሀገሪቱ የዜና ወኪል እንደዘገበው ከሆነ የጀቱ አብራሪ በህይወት የመትረፍ ዕድሉ እጅግ አነስተኛ ነው ብሏል።
ይህም ከፍተኛ ወታደራዊ እርምጃ የተወሰደው ኢራን በእስራኤልና በባህሬን ላይ የሚሳኤል ጥቃቶችን በሰነዘረችበት እንዲሁም በኩዌት የሚገኘውን የሚል አልሐመድ የነዳጅ ማጣሪያን ብሩን ባቃጠለችበት ዕለት ነው። ምንም እንኳን አሜሪካ እስካሁን በይፋ ምላሽ ባትሰጥም ባለፈው ወር ሌላኛው F-35 ጀት በኢራን ላይ የውጊያ ተልዕኮ ሲያከናውን መመታቱ የሚታወስ ነው። አንዲት F-35 ተዋጊ ጀት በአማካይ ከ82.5 እስከ 116 ሚሊዮን ዶላር በላይ ትገመታለች። የዋጋ ጀቷን የጥገና የቴክኖሎጂና የአሰራር ወጪዎችን አያካትትም። በመሆኑም ኢራን ሁለተኛውን F-35 መምታቷ አሜሪካን ባንድ ጀምር ከ200 ሚሊዮን ዶላር በላይ ቀጥተኛ ኪሳራ ላይ ጥሏታል። ገንዘቡን በላይ ግን ለዓመታት የተለፋበትና ሊመታ የማይችል ወይም ኢንቪዚብል ተብሎ የተነገረለት የቴክኖሎጂ ውጤት መውደሙ ለአሜሪካ ትልቅ የክብር ውድቀት ሆኗል። F-35 በዓለም ላይ ካሉ ተዋጊ ጀቶች ሁሉ በቴክኖሎጂ ቀዳሚና የአምስተኛ ትውልድ ወይም ፊፍዝ ጄኔሬሽን ተብሎ የሚታወቅ ነው። ይህ ጀት በኢራን የአየር መከላከያ መመታቱ አሜሪካ በቴክኖሎጂው ዘርፍ ያላትን ፍጹም የበላይነት ጥያቄ ውስጥ ይጥለዋል። ይህ ማለት የአሜሪካ ጠላቶች እንደ ሩሲያና ቻይና ያሉ የአሜሪካን ስቴልት ወይም ከራደር የመደበቅ ቴክኖሎጂ እንዴት ማሸነፍ እንደሚቻል መንገድ ሊያሳያቸው ይችላል የሚል ስጋት ፈጥሯል። ለዓለም አቀፍ ማህበረሰብ የሚሰጠው መልእክት አሜሪካ በዓለም ላይ በወታደራዊ ኃይሏ ቀዳሚ እንደመሆኗ ዘመናዊ ጀቷ በኢራን መመታቱ ለሌሎች ሀገራት ትልቅ መልእክት ያስተላልፋል። እንደ ሰሜን ኮሪያና ሩሲያ ያሉ ሀገራት የአሜሪካ ወታደራዊ መሳሪያዎች ሊሸነፉ የሚችሉ መሆናቸው እንዲያምኑ ያደርጋቸዋል። ይህ ደግሞ በኔቶ አጋሮች ዘንድ በአሜሪካ መከላከያ ላይ ያላቸውን እምነት ሊያናጋው ይችላል ተብሎ ይሰጋል። ይህ ክስተት አሜሪካ በመካከለኛው ምስራቅ ያላትን የመስፈራት አቅም ወይም ዲተራንስ ፓወር በእጅጉ ይቀንሰዋል። ኢራን እንዲህ አይነቱን ዘመናዊ ጀት መምታቷ ቀጠናው ላይ ያሉ አተላላኪ ኃይሎችን ወይም ፕሮክሲስ ይበልጥ እንዲበረታቱና በአሜሪካ መሰረቶች ላይ ጥቃት እንዲሰነዝሩ የሞራል ድጋፍ ይሆንላቸዋል ይላሉ። ፕሬዚዳንት ትራምፕ በኢራን መሰረተ ልማቶች ላይ ያላቸውን ጠንካራ አቋም በድጋሚ ገልጸዋል። ትራምፕ በቴህራን አቅራቢያ በሚገኘው ድልድይ ላይ የፈጸመውንና 8 ሰዎችን የገደለውን ጥቃት የሚያሳይ ምስል በማጋራት የገና ጅምር ነው፣ በፍጥነት ስምምነት ካላደረጋችሁ ድልድዮችና የኤሌክትሪክ ኃይል ማመንጫዎችን እናወድማለን ሲሉ አስጠንቅቀዋል። ዋይት ሃውስ ኦፕሬሽን ኤፒክ ፉሪ የተሰኘው ወታደራዊ ዘመቻ እጅግ ስኬታማ መሆኑና የኢራን ሚሳኤል ጥቃቶች በ90 በመቶ መውረዳቸውን ይገልጻል። ትራምፕ የኢራን ወታደራዊ አቅም ሙሉ በሙሉ ተደምስሷል ቢሉም የኢራን አመራሮች የኒውክሌር ምኞታቸውን ትተው በፍጥነት እንዲደራደሩ ግን ከፍተኛ ጫና እያደረጉ ይገኛሉ። የአሜሪካ የስለላ ድርጅት ምንም እንኳን የትራምፕ አስተዳደር ድል ተቀዳጅቷል ቢልም አዲሱ የወጡ የሲኤንኤን እና የአሜሪካ ስለላ መረጃዎች ግን የተለየ እውነታ እያሳዩ ነው። እንደ ዘገባው ከሆነ የኢራን የሚሳኤል ማስወንጨፊያዎች መሳሪያዎች ግማሽ ያህሉ ወይም 50% አሁንም ሳይነኩ በጥሩ ሁኔታ ላይ ይገኛሉ ይላሉ። ኢራን ለበርካታ አስርተ ዓመታት ማስወንጨፊያዎቿን በከርሰ ምድር ዋሻዎችና በተራራማ ቦታዎች ውስጥ ደብቃ ማዘጋጀቷ ለአሜሪካ የአየር ጥቃት አስቸጋሪ አድርጎታል ይላሉ ተንታኞቹ። የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጦርነቱ በሳምንታት ውስጥ ይጠናቀቃል ቢሉም ወታደራዊ ባለሙያዎቹ ግን የኢራን ተንቀሳቃሽ ማስወንጨፊያዎች አሁንም ቀጠናውን ሊያምስቱ የሚችሉበት አቅም እንዳላቸው ያስጠነቅቃሉ። የሆርሙዝ ወሽመጥ ፍጥጫና ዓለም አቀፍ ዲፕሎማሲ በዓለም አቀፍ የንግድ መስመር በሆርሙዝ ወሽመጥ ላይ ያለው ፍጥጫ ግን አልተፈታም። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የንግድ መርከቦችን ከኢራን ጥበቃ ለመከላከል መከላከያ ኃይል የመጠቀም ውሳኔ ላይ ሊመክር የነበረውን ስብሰባ ለሌላ ጊዜ አስተላልፎታል። ኢራን በበኩሏ ማንኛውም ቀስቃሽ እርምጃ ሁኔታውን ይበልጥ እንደሚያወሳሰው ስታስጠነቅቅ ፕሬዚዳንት ትራምፕ የብሪታንያን የባህር ኃይል ጥረት ደግሞ ደካማ ሲሉ ተችተዋል። የጀርመንና የቻይና የውጭ ጉዳይ ሚኒስትሮች የባህር ላይ ንግድ ነጻነት እንዲከበር ጥሪ እያቀረቡ ይገኛሉ። የሰብአዊ ቀውስና የዓለም አቀፍ ማህበረሰብ ስጋት በቴህራን የሚገኘውና 100 ዓመት ዕድሜ ያለው የፓስተር ሕክምና ተቋም በጥቃቱ ከፍተኛ ጉዳት እንደደረሰበት የኢራን ጤና ሚኒስቴር አስታውቋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ በመካከለኛው ምስራቅ ወደ ሰፊና አስከፊ ጦርነት ሊገባ መቃረቡን በመግለጽ አሜሪካና እስራኤል በኢራን ላይ የሚያደርሱን ጥቃት እንዲሁም የኢራን በጎረቤቶቿ ላይ የሚሰነዘረውን ጥቃት በአስቸኳይ እንዲያቆሙ ጥሪ አቅርበዋል። በሊባኖስና በሌሎችም አካባቢዎች ጦርነቱ እየተስፋፋ ሲሆን በሚሊዮን የሚቆጠሩ ሰዎች ተፈናቅለዋል። የዓለም ኢኮኖሚም በዚሁ የሆርሙዝ ወሽመጥ መዘጋት ምክንያት ለከፍተኛ አደጋ መጋለጡ ተነግሯል። በሌላ በኩል በከፍተኛ የኢኮኖሚ ቀውስ ውስጥ የምትገኘው ኩባ ከ2000 በላይ እስረኞችን በይፋ ይቅርታ አድርጋ እንደምትለቅ አስታውቃለች። ይሁን እንጂ ይህ እርምጃ የተወሰደው የዶናልድ ትራምፕ አስተዳደር በኩባ ላይ የደረሰ ያለው የፖለቲካና የኢኮኖሚ ጫና በበረታበት ወቅት መሆኑ የብዙዎችን ትኩረት ስቧል። ብዙዎቹ ይህንን እርምጃ በሀገሪቱ ላይ የተጫነውን ዓለም አቀፍ ጫና ለማርገብ የተደረገ ሙከራ እንደሆነ ይገምታሉ። የትራምፕ የኢኮኖሚ ማነቆና የነዳጅ እጥረት ፕሬዚዳንት ዶናልድ ትራምፕ የኩባን ማዕከላዊ የኢኮኖሚ ስርዓት ለመቀየርና የፖለቲካ ማሻሻያ ለማስገደድ ከፍተኛ ጫና እያደረጉ ይገኛሉ። የአሜሪካ መንግስት ወደ ኩባ የሚገባውን የነዳጅ መስመር በመዝጋቱ በሀገሪቱ ውስጥ ያለው የኃይል አቅርቦት ሙሉ በሙሉ ተናግቷል። ኩባ በአሁኑ ወቅት ተሽከርካሪዎችን ለማንቀሳቀስና ኤሌክትሪክ ለማመንጨት የሚሆን ነዳጅ አጥታለች። ባለፈው መጋቢት ወር ብቻ በመላው ሀገሪቱ ለሁለት ጊዜያት ያህል የኤሌክትሪክ ኃይል ሙሉ በሙሉ ተቋርጦ 10 ሚሊዮን የሚጠጋው የኩባ ህዝብ በጨለማ ውስጥ እንዲቆይ ሆኗል። ይህ የነዳጅ ከበባ ሀገሪቱን ወደ መፈራረስ እያደረሳት መሆኑን የዓለም አቀፍ ተንታኞቹ ይገልጻሉ። ነዳጅ እጥረት ምክንያት በኩባ ትምህርት ቤቶች ተዘግተዋል፣ ሰራተኞች ከስራ ታግደዋል፣ እንዲሁም ለአውሮፕላኖች የሚሆን ነዳጅ በማጣታቸው በርካታ ዓለም አቀፍ በረራዎች ተሰርዘዋል።
ህይወት ሙሉ በሙሉ በቆመበት በዚህ ደሴት ላይ በሆስፒታሎች ውስጥ የሚከናወኑ ቀዶ ጥገናዎችም በኤሌክትሪክ እጥረት ምክንያት ተስተጓጉለዋል። ይሁን እንጂ በዚህ ሳምንት መጀመሪያ ላይ ፕሬዝዳንት ትራምፕ በሩሲያ ባንዲራ የሚንቀሳቀስ የነዳጅ ጫኝ መርከብ ወደ ኩባ ባህር ክልል እንዲገባ ፈቅደዋል። የትራምፕ የቅርብ ፖለቲካዊ አጋርና የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በኩባ ላይ ጠንካራ አቋም ካላቸው መሪዎች መካከል ቀዳሚው ናቸው። ሩቢዮ እና ሌሎች የትራምፕ አስተዳደር አባላት የኩባ ኮሚኒስት አመራር እንዲወድቅና በሀገሪቱ ወደ ነፃ ገበያ እንድትገባ ጥሪ እያቀረቡ ይገኛሉ። ትራምፕ ኩባ ኢኮኖሚዋን ካልከፈተች ሙሉ በሙሉ ልትፈራስ እንደምትችል በተደጋጋሚ ሲያስጠነቅቁ ቆይተዋል። አሜሪካ ኩባን በኢኮኖሚ ብቻ ሳይሆን በዲፕሎማሲም እያገለለቻት ሲሆን እንደ ኮስታሪካ ያሉ ሀገራት ኤምባሲዎቻቸው እንዲዘጉ ጫና በማድረግ ኩባን ለብቻዋ እንድትቀር እያደረጉ ይገኛሉ። በሌላ በኩል እጅግ አስገራሚ ዜና ተሰምቷል። ይኸውም የፈረንሳይ ግዙፍ የማጓጓዣ ኩባንያ ሲኤምኤ-ሲጂኤም ንብረት የሆነችው ሲኤምኤ-ሲጂኤም ክሪቢ የተሰኘች የጭነት መርከብ በዛሬው ዕለት የሆርሙዝ ወሽመጥን በሰላም መሻገረው ተረጋግጧል። ይህች መርከብ በአሜሪካ በእስራኤልና በኢራን መካከል ጦርነት ከተቀሰቀሰ ወዲህ ወሽመጡን በሰላም የተሻገረች የመጀመሪያው የምዕራብ አውሮፓ መርከብ ሆናለች። ጉዞ መስመርና ሁኔታ እንደ መርከብ መከታተያ መረጃዎች ከሆነ መርከቧ የፈረንሳይ ባንዲራን እያሳየች ወደ ኢራን ጠረፍ ተጠግታ ተጉዛለች። ጉዞዋንም በይፋ ለዓለም እያሳወቀች በቄሽምና በላራክ ደሴቶች መካከል ባለ መስመር ተጉዛ ዛሬ ጠዋት በኦማን ሙስካት አቅራቢያ ደርሳለች። መርከቧ ሙሉ በሙሉ በጭነት የተሞላች እንደሆነችም ተነግሯል። ይህ ጉዞ የተከናወነው ኢራን ሰልጡን ተቆጣጥራ በአሜሪካና በእስራኤል ወዳጅ ሀገራት ላይ ጥብቅ ቁጥጥር እያደረገች ባለበት ወቅት ነው። እስካሁን ለቻይና ለህንድና ለቱርክ መርከቦች ብቻ ፍቃድ ስትሰጥ የነበረች ኢራን አሁን ለፈረንሳይ መርከብ ፍቃድ መስጠቷ በፈረንሳይና በኢራን መካከል የዲፕሎማሲ ንግግሮች መኖራቸውን ሊያመለክት ይችላል ተብሏል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ፈረንሳይ ቀውሱን ለማረጋጋት እንደምትሰራ መግለጻቸው ይታወሳል። ሆርሙዝ ወሽመጥ በዓለም ላይ ካለው የነዳጅና የተፈጥሮ ጋዝ ንግድ 20 በመቶ የሚሸፍን ወሳኝ መስመር መሆኑ ይታወቃል። ባለፉት ሳምንታት በጦርነቱ ምክንያት የንግድ ፍሰቱ ወደ ዜሮ ወርዶ የነበረ ሲሆን ይሄ የፈረንሳይ መርከብ መሻገር ግን መስመሩ በዲፕሎማሲያዊ መንገድ ቀስ በቀስ ሊከፈት እንደሚችል ትልቅ ተስፋ ሰጥቷል። የተለያዩ የዜና ምንጮች ቢያረጋግጡም የሲኤምኤ-ሲጂኤም ኩባንያና የፈረንሳይ ውጭ ጉዳይ ሚኒስትር እስካሁን በይፋ አስተያየት ከመስጠት ተቆጥበዋል። ኩባንያው ከዚህ ቀደም 14 የሚሆኑ መርከቦች በፋርስ ባህረ ሰላጤ ውስጥ ተዘግተውባቸው እንደነበር ገልጸው ነበር። የተወደዳቸው የዩቲዩብ ቻናል ቤተሰቦች ከጥቂት ሰዓታት በኋላ በሌላ ሰበር መረጃ እስክንገናኝ በያለንበት ቸር ያቆየን።